بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. تودموش ديناتو كني قال الحمد لله يعني زاري إن شاء الله بالله فقاد حرف ران حقنا لما نو يو انجليش الدرس الرابعا مخرجنا ايتن ستيفان ايتن متماثلين متقاربين متجانسين متبعيدين ايتن انجليز زاري حرف ران لنا دنو معنا ከዛ ወዲህ ተውን እንገባለን ማለት ነው። ዛሬ እንግዲህ የምናየው ሐርፍራ ነው። ሐርፍራ አጠቃላይ ስንት አይነት አቀራራዳት ማለት ነው? 12 አይነት አቀራራዳ ማለት ነው ሐርፍራ። ከነዚህ መካከል በ8 ተወፍራለች፣ በ4 ትቀጥናለች፣ በ2 መወፈር ማቅጠንም ይቻላል ማለት ነው። የመጀመሪያው ምንድነው? ሐርፍራ እንግዲህ ሐርፍራ የመጀመሪያው ሙተሐሪኩና ፈታ ሆና የቃል መጀመሪያም ትሁን የቃል መካከልም ትሁን ምንድነው ተወፍራለች። የቃል መጨረሻሳ ወስል ላይ ተወፍራለች። የቃል መጨረሻ ላይ ስናቆም ደግሞ የምንቀጥል ከሆነ ተወፍራለች ማለት ነው። ተወፍራ ትነበባለች ማለት ነው። የቃል መጀመሪያም ትሁን የቃል መካከልም ትሁን እንደገና ደግሞ የቃል መጨረሻ ላይ አያይዘን ስንቀራ ተወፍራለች ማለት ነው። ሐርፍራ ፈታ ስትሆን ለምሳሌ እዚህ ጋር ምን ይላል? اذا كانت الراء مفتوحه ይላል። ይሄን አረበኛውን ተውትና በአማርኛ ያዙ። በአማርኛው ስለጀመር ነው ማለት ነው። ስለዚህ ምንድነው? ሐርፍራ የቃል መጀመሪያም ሆነች የቃል መካከልም ሆነ የቃል መጨረሻም ሆነች የቃል መጨረሻ ላይ ወስል ላይ ተወፍራለች ማለት ነው። ለምሳሌ ረመዳን ስንል ረመዳን እንግዲህ ምንድናት? የቃል መጀመሪያ ናት። ዝጋ መካከልም ብትሆን መጨረሻ ላይ ደግሞ ስንቀጥል ተወፍራለች ማለት ነው። ወይም እንደገና ደግሞ አክሰሩ ብትሉ እንደገና ደግሞ ረኡፉር ረሂም ብትሉ ሐርፍራ ተወፍራለች ማለት ነው። ሁለተኛው እንደገና ደግሞ ሐርፍራ ስኩን ሁና ቀድሟት ፈትሃ ተመጣ። እንግዲህ እዚህ ጋር اذا كانت ساكنة وقبلها مفتوح ይላል መፍቱሑን ይላል። እዚህ ላይ የአረበኛው እንዳይደናገራችሁ በአማርኛው ላስተናግዳችሁ ማለት ነው፣ ላስረዳችሁ። ሐርፍራ ሁለተኛው ስኩን ሁና ሐርፍራ ስኩን ሁና ቀድሟት ፈትሃ ሲመጣ ለምሳሌ እዚህ ጋር መርየም ስንል እዚህ ጋር ምንድነው? ሐርፍራ መሰረታዊ ስኩንም ሁና ድንገተኛም ስኩን ትሁን ቀድሟት ፈትሃ ተመጣት ምን ትሆናለች? ተወፍራለች ማለት ነው። ሁለተኛው ሐርፍራ ሶስተኛው እንደገና ደግሞ ሐርፍራ በምናቆም ጊዜ ስኩን ሁና ሐርፍራ በምናቆም ጊዜ ስኩን ሆና ቀድሟት የመጣው ፊደል ከያ ውጭ ከሆነ የሆነ ፊደል ከመጣ ምንድነው? ከስኩኑ ቀድሞት ፈትሃ የሆነ ፊደል ከመጣ ምን ትሆናለች? ተወፍራለች ማለት ነው። ደርገምላችሁ ሐርፍራ በምናቆም ጊዜ ስኩን ሆና ድንገተኛም ስኩን ትሁን መሰረታዊ ስኩንም ትሁን ማለት ነው። ታሷ ቀድሟት መሰረታዊ ስኩን መጥቶ ቀጥሎ እንደገና ሶስተኛው ሙተሐሪክ ሆኖ ከመጣ ተወፍራለች ማለት ነው። ለምሳሌ እዚህ ጋር ወልዐሱር ይላል። ለምሳሌ ወልዐሱር ስንል ለምሳሌ ራ መሰረታዊ ስኩን ናት። ድንገተኛም ስኩን ብትሆን ተወፍራለች። ሷድ ስኩን ነው ቀድሞት እንደገና ማን መጥቷል? አይን ፈትሃ ነው። ስለዚህ ምን ትሆናለች? እዝጋ ተወፍራለች ማለት ነው። ሐርፍራ ስኩን ሆና ቀድሟት መሰረታዊ ስኩን መጥቶ ከዛ ከያ ውጭ ሶስተኛው ሁሩፍ ፈትሃ ሆኖ ተመጣ ወይ እንደማ ሆኖ ከመጣ ትሆናለች ተወፍራለች ማለት ነው። ከያ ውጭ አራተኛው እንደገና ደግሞ ሐርፍራ ዶማ ሆና የቃል መጀመሪያም ትሆን በቃል መካከልም ትሆን በቃል መጨረሻ ላይ ስናቆም የምንቀጥል ከሆነ ተወፍራለች። ሳናቆም የምንቀጥል ተሆነች
ሐርፍ ራ ለምሳሌ እዚህ ጋር ዶማ ሆና ቀድሟት ፈትሃ ተመጣም ወይም እንደገና ደግሞ ሐርፍ ራ ዶማ ሆና የቃል መጀመሪያም ሆነች የቃል መካከልም ሆነች የቃል መጨረሻ ላይ ደግሞ ስንቀጥል አያይዘን ስንቀራ ተወፍራ ትነበባለች ማለት ነው። ለምሳሌ እዚህ ጋር ከፈሩ ተወፍራለች ማለት ነው። እንዲሁም እንደገና ደግሞ በሌላው ዩበሲሩን ብትሉ ሩዚቁ ብትሉ የቃል መጀመሪያም ትሆን የቃል መካከልም ትሆን ምንድነው ተወፈራለች። ወቅፍ ላይ አያይዘን ስንቀራ ተወፈራ ትነበባለች ማለት ነው። አምስተኛው ሐርፍ ራ ስኩኑና ከፊቷ ዶማ ሲመጣ ሐርፍ ራ ስኩን ሁና ከፊቷ ዶማ ሲመጣ እንደገና ስኩኑ መሰረታዊ ወይም ድንገተኛ ቢሆንም ማለት ነው። ለምሳሌ እዚህ ጋር ሁስር ስንል ለምሳሌ እዚህ ጋር ሐርፍ ራ ምንድና ስኩናት ቀድሟት ምን ወጥቷል? ሲን ስኩናት ቀድሟ ከሲን ቀድሞ ማን ወጥቷል? ኸ ዶማ ነው። ስለዚህ በዚህ ሰዓት ምንድነው ተወፍራለች ማለት ነው። ሁስር ብለን እናወፍራለን ማለት ነው። ግልጽ ነው። እዚህ ጋር ሐርፍ ራ ስኩን ሆና ሶስተኛው ሁሩፍ ዶማ ከሆነ ምን ትሆናለች? ተወፍራለች ማለት ነው። እንደገና ነው ስድስተኛው ሐርፍ ራ በምናቆም ጊዜ ነው ቀድሟት የመጣው ፊደል ስኩን ሆኖ ከስኩኑ ቀድሞ ደግሞ ዶማ የሆነ ፊደል ከመጣ ሐርፍ ራ ስኩን ሆና ማለሽ ወደ ኋላ መልሳችሁ መሰለኝ ዝጋ አሁን ያበራራሁት የስኩን ነው። የመጀመሪያው ላይ ቅድም የቀራሁላችሁ ሐርፍ ራ ስኩን ሆና ቀድሟት ዶማ ተመጣ ያልኳችሁ ለምሳሌ ዝጋ ላይኛው አምስተኛው ኢዛ ካነት ሳኪነተን ወቀብለሃ መድሙሙን ትላለች። ሰላህ ሐርፍ ራ ስኩን ሆና ቀድሟት ዶማ ተመጣ ያልኳችሁ ለምሳሌ አልቁርአን ስንል ምንድነው ሐርፍ ራ ስኩንና ቀድሟት ዶማ መጥቷል ማለት ነው። ይሄ አሁን ደግሞ ማብራራው ሐርፍ ራ ስኩን ሆና ከሷ ቀድሟት መሰረታዊ ስኩን ከመጣ ከመሰረታዊ ቀድሞ ደግሞ እንትማነው ዶማ ከመጣ ይሄው ዶማ ተወመን ኢዛ ካነት الراء وقبلها ሳኪኑን وقبلها መድሙሙን ይላል። ስለዚህ መጀመሪያ ሐርፍ ራ ስኩናት ቀጥሎ ሲን ስኩናት ከዛ ሶስተኛው ሁሩፍ ምንድነው ዶማ ነው ማለት ነው። ስለዚህ ምን ትሆናለች? ተወፍራለች ማለት ነው። ተወፍራለች። ለምሳሌ ቱርጂዑል ኡሙር ብትሉ ተወፍራለች ማለት ነው። እሺ እንደገና ማነው ሰባተኛው እንደገና ደግሞ ሐርፍ ራ መሰረታዊ ስኩን ሆና ሐርፍ ራ ስምንተኛውን ያዙ በደንብ አድርጋችሁ ሐርፍ ራ መሰረታዊ ስኩን ሆና እዚህ ጋር ተጁዱ ላይ ትንሽ እንትን ያለ መሰለኝ በዛኛው ያዙ። ሐርፍ ራ መሰረታዊ ስኩን ሆና ቀድሟት መሰረታዊ ከስራ ሲመጣ ከሷ ቀጥሎ ደግሞ ከስራ ያልሆነ የሚወፍር ፊደል በአንድ ቃል ላይ ሲመጣ ተወፍራለች ማለት ነው። እነዚህ በቁርአን ላይ 5 ቦታ ላይ ብቻ ነው የሚገኙት። በቁርአን ውስጥ 5 ቦታ ላይ ይገኛሉ። ሐርፍ ራ ስኩን ሆና ከሷ ቀድሟት ምን ሲመጣ የኢስቲላ ሁሩፎች ሲመጡ ማለት ነው። አንደኛው እነዚህ ቦታ ላይ ማለት ናቸው። ሱረቱል ፈጅር 14 ላይ ለቢል ሚርሶድ ይስነ ሱረቱል ፈጅር 14 ላይ ሱረቱል አንቢያ ሱረቱን ነባ ሱረቱን ነባ 21 ላይ አሁንም ሱረቱ ተባ 122 ላይ እንደገና ደግሞ ሱረቱ ተውባ አሁንም 107 ላይ ሱረቱል አንዓም ላይ 7 ላይ ማለት ነው። እዚህ ላይ ምን ትሆናለች? ሐርፍ ራ ተወፍራለች። ያኔ እሷ ስኩን ሆና ማን ስለመጣ የኢስቲላ ሁሩፎች ይመጣሉ ማለት ነው። ለምሳሌ ሱረቱል ፈጅር ላይ ገብታችሁ ማየት ትችላላችሁ። 14 ላይ ለቢል ሚርሶዲ መቅጠን ነበር እኮ ያለበት ሚር ነበር ማለት ሚርሶዲ ማን ሶዲ ስለመጣ ማለት ነው።
ለቢልሚርሶድ ስንል በታች ስምንተኛ ብሎ ያስቀምጠው ማለት ነው። إذا كانت الراء ساكنة وقبلها مكسور وبعدها حرف الاستعلاء غير مكسور في الكلمة نفسها ይላል። እዚህ ጋር ታች መጨረሻ ላይ ስምንተኛ የሚያብራራው ማለት ነው። ምንድነው እዚህ ጋር ሐርፍራ ስኩናት ግን ቀርሟት የመጣ ቀጥሎ የመጣ ይሄው ሷዱ ምንድነው የኢስቲላ ሁርፍ ነው ማለት ነው። መቅጠን ነበር ያለባት። ለምሳሌ ወኢር ሶዳ ወኢር ነበር መሆን ያለባት። ማን ስለመጣ ነው? ሷዲ የአየር ድምፁ ስለሚወፍር ማለት ከራስ እንሄድ። እንዲሁም ቂሩጦስ ስንል ቂሩጦስ ስንል ፊሩቆቲን ስንል እዚህ ላይ ምን ትሆናለች? ተወፍራለች ማለት ነው። አንደኛ ግልጽ ነው መሰለኝ። እሺ በተጅዱ ተከታተሉ በዚህኛው ማለት ነው። የመጀመሪያው እንደምታዩት ምንድነው? ሐርፍራ የቃል መጀመሪያው إذا كانت الراء مفتوحة ሐርፍራ የቃል መጀመሪያም ትሆን የቃል መካከልም ትሆን የቃል መጨረሻ ላይ ያይዘን ስንቀጥል ተወፍራለች። ረመዳን። እሺ ሁለተኛው እንደገና ደግሞ إذا كانت ساكنة وقبلها مفتوح እንደገና ደግሞ ምንድነው ነሁም ተልና ሐርፍራ ስኩኑና ቀድሞ ፈትሃ ተመጣ ተወፍራለች ማለት ነው። ስኩኑና ቀድሟት ፈትሃ ተመጣ መሰረታዊ ስኩንም ተውን ድንገተኛ ስኩን ተውን ማለት ነው። ሶስተኛው እንደገና ደግሞ ሐርፍራ إذا كانت الراء وقبلها ساكن غير ياء وقبلها مفتوح ይላል። ስለዚህ ከያ ውጭ ከመጣ ሐርፍራ ስኩን ሆና ቀድሟት የስኩን መሰረታዊ ስኩን ይመጣል። ከያ ውጭ ሶስተኛው ፊደል አይን ማለት ነው። ለምሳሌ አይን አይለችበት ላይ ያ ታልመጣች ምንድነው ሐርፍራ ተወፍራለች ማለት ነው። አራተኛ إذا كانت الراء መضሙመተን ትላለች። እዚህ ጋር ዶማተኝ ነው። ስለዚህ ሐርፍራ ዶማ ሆና የቃል መጀመሪያም ትሆን የቃል መካከልም ትሆን የቃል መጨረሻ ላይ ያይዘን ስንቀራ ወቅፍ ላይ ማለት ነው ተወፍራለች ማለት ነው። ሰዛ አምስተኛው إذا كانت ساكنة وقبلها مضموم ስምንት ሆናለች። ሐርፍራ ስኩን ሆኗት ቀድሟት ምን ተመጣ? ዶማ ሁሩፍ ተመጣ ተወፍራለች ማለት ነው። إذا كانت ساكنة وقبلها مضموم እያለ ነው። القرآن እናንተ በአማርኛው ነው የምታመጡት እዚህ ጋር እንደምታጣባችሁ። ስድስተኛው ምንድነው? ሐርፍራ ስኩን ሆና إذا كانت الراء وقبلها ساكن وقبلها مضموم ሐርፍራ ስኩን ሆና ቀድሟት ሲን ስኩና ዝጋ ቀድሞ ማን የመጣው ሶስተኛው ፍረፍ ዶማ ተሆነም ተወራለች ተወፍራለች ማለት ነው። ሁስር ስንል ተወፍራለች ማለት ነው። ሰባተኛው እንደገና ደግሞ إذا كانت الراء ساكنة وقبلها كسرة عارض المفزوة أو مقدرة ይላል። እዚህ ላይ ይሄ ደግሞ ሐርፍራ ምን ሆና ነው? ድንገተኛ ስኩን ከሷ ቀድሞ አሪድ የሆነ ድንገተኛ ስኩን ሲመጣ ለምሳሌ ኢሩጂዑ ስትሉ ሐርፍራ ምንድና ስኩና ቀድሟት ማለት ነው። ድንገተኛ ስኩን ሐምዛቱል ወስል መታለች። ሐምዛቱል ወስል ደግሞ አረቦቹ በተለምዷቸው ምንድነው በስኩን በሆነ ሁሩፍ አይጀምሩም። እሷ ደግሞ በንግግር ስኩና ስለዚህ ምንድነው ወደ ከስራ ተቀይራ ተወፍራለች ማለት ተወፍራ ትነበባለች ራ ማለት ነው። ሐምዛው ወደ ከስራ ትቀይራለች። ሱረቱል ፈጅር ላይ አለ ኢርጂዑ ስንል እንዲሁም አያይዘን ስንቀራዝኛው الذي ارتضى لهم ስንል الذي ارتضى ስንል በሐምዛቱ ወለሶላት ተነሳን ኢርተضى لهم ብለን እንቀራለን ማለት ነው። ይሄኛው
ስምንተኛው إذا كانت الراء ساكنة وقبلها مكسور وبعدها حرف الاستعلاء غير مكسور في الكلمات نفسها ይላል። ምንድነው حرف እነዚህ አምስት ቦታ ላይ ቁርአን ላይ ያሉ ብያችኋለሁ። ሱረቱል ማን ነው? ሱረቱል ፈጅር 14 ላይ፣ ሱረቱል ነበ 21 ላይ፣ ሱረቱል ተውባ 122 ላይ፣ ሱረቱል አሁንም ተውባ 106 ላይና ሱረቱል ተውባ 107 ላይ ተዛ ሱረቱል አንዓም 7 ላይ ትገኛለች ማለት ነው። የኢስቲላ ሁሩፎች ይመጣሉ በሷ ይወፍራሉ ማለት ለምሳሌ ታች ላይ ወኢርሶዳ ስንል ወኢር ትወፍራለች። ለምን? ሷድ ስለመጣ ማለት ቂሩጦሲን ስንል ትወፍራለች። ለምን? ጧ ስለመጣ። ፊሩቆቲን ስንል ትወፍራለች ማለት ነው። በዚህ ምሳሌ መሰረት እንግዲህ እናንተ በስምንቱም ምሳሌ ይዛችሁ ትመጣላችሁ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ታልገባችሁ ደግሞ እዛው ግሩፕ ላይ እናየዋለን።